ታክ ቡድን መሆኑን እያስመሰከረ ነው ኤምሬትስ ላይ ባየር ሙኒክን እያፈራረሰው ነው አርሰናል ብቸኛው በዚህ ውድድር ያልተሸነፈው ሌላ ኳስ ማዱኬ ሄደ ማኑኤል ኖየር አሳለ ኳሱን አርሰናል 3-1 እየመራ ነው አሳሳቢ ነገር የለም ጎል እንዳስተናግሩ ብቻ ጥንቃቄ ማድረግ ነው የሚኖርባቸው ጥፋት ተሰራ አየው የካላፊዮሪና የማርቲኔሊ ቅያሪ ምኑ እንደቀየ በተለይ ካላፊዮሪ ልዩነት ፈጠረ አንድ ተጫዋች ኦሊሴ ቆመ እኮ ግርብሽ በቃ አርሰናል አሁን ጎረምሳ አይደለም አርሰናል አሁን ደረቱን ነፍቶ የሚደባደብ አይደለም አርሰናል አሁን ጭራቅ ነው አርሰናል አስፈሪ ነው ጭራቅ ከሰው ወጥቷል ባለፉት አመታቶች አርሰናል የሚፈራ ቡድን ነው በርግጥ ግን የሚፈራው በሰውነቱ በውፍረቱ በክብደቱ ሊሆን ይችላል አሁን ግን አርሰናል ከሰው ወጥቶ ጭራቅ ሆኗል ጎስት ሆነ በቃ ጭራቅ ሆነ አርሰናል ማይያዝ ሰባት ደቂቃ 11 ደቂቃ ይቀራል ከመደበኛው ከመደበኛው 90 ደቂቃ አድማጭ ተመልካቾቻችን ዩቲዩብ ላይ ላይክ ሼር ይደረግ የታላችሁ አርሰናላውያን ላይክ ሼር አላረጋችሁ ላይክ ሼር በረስታ አድርጉት እስቲ አሁንም ለአራተኛ ጎል ማርቲኔሊ ምን አልኩ ግን ግርምዬ አረለን ያጨብጭቡ ቀላይ ምንድነው ያልኩት አሉት አርሰናል ቅያሪ አርሰናል በቅያሪ ነው ውጤቱን የሚያሸንፈው አላልኩም ልክ ነው አጨብጭብ እስቲ ወገን ላይ ብቻ ሳይሆን አጨብጭብ ወገን አስደናቂ ነው ቢጫ ሰጡት ትክክል ነው ሚካኤል ሜሪኖ ብቻ ካርታ ተመልክቷል ትክክል ነው ከኋላ ነው ታክል የሚያደርገው አርሰናል ሁለት ተጫዋቾችን አስገባ ቤን ዋይትም ቤንጃሚን ዋይትና ኦዲጋርድ መጡ ጉዳት እንዳይሆን ቲምበር ግን የተገጨው እሱ አይደለም ጥንቃቄ ነው ለቼልሲ ነው ቶማስ ቶይለም ስላሉ ለቤን ዋይት ድል ይሰጠው በሚል ይመስላል currently the best right full back is Jurriën Timber የፕላኔቷ currently Jurriën Timberን የሚያክል የቀኝ ተመላላሽ የፕላኔቷ ማንም የለም በዚህ ሰዓት ላይ የፕላኔቷ ምርጥ ቀኝ ተመላላሽ ቲምፐርና ኢዜ ወጣ ኦዲጋርድና ዋይት ገቡ ማርቲን ኦዲጋርድ አምበላቸው አርሰናል ተመለሰ አሁን ይሰጣል ራይስ አምበልነቱን ያስረክባል ሄዶ ሰጠ ተቀበለ ማርቲን ኦዲጋርድ ኳሱን ሊያፈጥረው ነው እንደውም ሊያገለበልቡት ነው ቤን ዋይትና ኦዲጋርድ በዚህ ነው የሚታወቁት ኳስ በማግለብለብ ቤን ዋይት የማጥቃቱ ሚና ያቀላጥፋል ግን ምን ያህል አርሰናል ኳሊቲ ቡድን እንደሆነ ዘንድሮ በጣም ከባድ ነው አርሰናልን ማቆም ከባድ ነው ዘንድሮ በጣም ከባድ ነው ድሮ ባየር ሙኒክ የአርሰናል ተጋጣሚ ነው ሲባል አርሰናል ብርክ ይለው ነበር ዘንድሮ ግን ኬሚችን እንዴት አስወጣል ጊዜው ተገልብጦ ባየር ሙኒክ ብርክ ማለት ጀመረ ኬሚች ልክ ነው ግርምሽ ጎሬስጋ ገባ አማራጭ ለማን አይደለም ኬሚች ገባ አይደለም ቅያሬ እኮ ከእንትር ጋር ነው ኬሚች እኮ ነው ኪሚንጃይ ሊገባ ነው ካርልን አስወጡት ካርል ብቸኛው በዚህ የውድድር ዓመት የአርሰናልን መረብ የደፈረ በሻምፒዮንስ ሊግ በሚል ስሙን ማጻፍ ችሏል ይሄ ቀላል ታሪክ አይደለም የአርሰናልን መረብ የደፈረ በሻምፒዮንስ ሊግ እስካሁን አንድም ተጫዋች የለም አርሰናል ጉሬሮና ኪሚንጃይ ገብተዋል ንዝረት የሆነ ቡድን ሆኗል ጎሬስካን በተመሳሳይ በዛ ላይ አሁን ከጉዳት የሚመለሱ ተጫዋቾች ተመልከታቸው ማርቲኔሊ የኮሬሽና ካያብረዝ ይጨምራሉ ቼልሲ ላይ ጋብሪኤል ጄሱስ ራሱ በጣም የሚገርም ትሬኒንግ ላይ ያሳየ ነው የጋብሪኤል ጄሱስ እንቅስቃሴ ራሱ የሚገርም ሆኗል አርሰናል ኳስ ዴቪድ ራያ ለካላፊዮሪ ጨዋታው ሞተር ተርሚኔተር ካላፊዮሪ ኦሊሴን ድምጥማጡን ያጠፋው ኦሊሴ ሲቀልድ እንዳልቆየ ተቀለደበት አሁን እንዳልቀለደ ተቀለደበት ራይስን ቢቆጥቡ ጥሩ ነው ከዚህ በኋላ ቢበቃው ራይስ ጥሩ ነው ኖርጋርድን ቢያስገቡ ትንሽ ጠብቀው አንድ ይቀራቸዋል አንድ ተጫዋች ከያ ግን ራይስ ቢቆጥብ ጥሩ ነው ኖርጋርድን ቢያስገቡት የተሻለ ነው ቢቆርጥ ወሰሩት ሄዱ ነፋዳኛ ዙቢሜንዲ ካርድ እንዳይ ኳስ አግኝቷል ኳስ ቢያገኘው አይነፋማ ኳስ አግኝቷል አካሄዱ ነው ፓቭሎቪች ቤንጃሚን ዋይት አለ ቀይ መስመር ላይ
ኳሱን ወደኋላ ረጅም ሮጆታ አርሰናል 6 ሙከራ ባየር ሙኒክ 2 ሙከራ አርሰናል አጠቃላይ 11 ሙከራ ዘጋበት ስፔሱን ኦሊሴ በቃ ምንም አይነት ነገር እንዳይሰራ ነው ያደረገው ካላፊዮሪ ሁለት ነገር ነው የሚሰራው ማርክ ላይ ስፔስ ማርክ ላይ ነው ጥሩ የሆነበት ማርክ የሚያደርግ እንደገና ደግሞ አቋቋሙ ላይ ያጠቃባል ስፔሱን ዘግቶበታል ኦሊሴን ራሱንም ይዞታል ሁለት አይነት ነገር ነው የሚሰራው አይቷል የሚሮጥበትን ስፔስ ዘጋ ማርክ አረገው ኳሱ ሲመጣ ለቀቀው ምባፔ 4 ጎል አስቆጠረ በአንድ ሻምፒዮንስ ሊግ ምሽት ምባፔ ይመቸው ዘንድሮ አርሰናል ይለያል አራቱንም ዋንጫ እንዳይወስድና ታምር እንዳይሆን ቡድኑ ጉዳት ካላስተናገደ ምንም ጥያቄ የለው የጉዳት ዜናዎች ካልበዙ ኳሱ ሮጆታ ዩቲዩብ ላይ ሲዲ ስፖርት ላይክ ይደረግ ሼር የመጨረሻዎቹ 7 ደቂቃዎች ላይክ ሼር ይደረግ ሚኬል አርቴታ አሁን በኮንፊደንስ ድረቱን ነፍቶ ተጫዋቾቹ ጥንቃቄ እንዲያደርጉ ብቻ ነው እየነገራቸው ያለው ባይና ነው የሚነግራቸው ግባ እያለ ነው አርሰናል ባየርን 3-1 እየመራ ነው አትሌቲኮ ማድሪድ ከኢንተር ሚላን 1-1 አይንትራክ ፍራንክፈርት በሜዳው በአታላንታ 3-0 እየተመራ ነው ሊቨርፑል በሜዳው በፒኤስቪ አይንዶቨን 3-1 እየተመራ ነው ኦሎምፒያኮስ በሜዳው በሪያል ማድሪድ 4-3 እየተመራ ነው ፓሪስ ሰን ጀርመን ፓርክ ደስ ፕሪንስ ላይ ቶተንሃምን 5-3 እየመራው ነው ስፖርቲንግ ሊዝበን ክለብ ብሩዥን 3-0 በመምራት ላይ ይገኛል ቶተንሃም ውርጅብኝ ወረደበት ነካክቶ 5-3 እየተመራ ነው ካላፊዮሪ የመልስ ሮራ 5 ደቂቃ ብቻ ይቀራል ከበረኛው 90 ደቂቃ የሚቀበለው ተጫዋች እየፈለገ ነው ኦዴጋርድ ካላፊዮሪ ቆንጆ ንክኪ መልሶ ለማርቲን ኦዴጋርድ ኳሱን እንደገና ለዙቢሜንዲ አሁን ኳሱን ማርቲኔሊ ራሱ መምታት ይችል ነበር ኦዴጋርድ ራሱ መምታት ይችል ነበር ለኖኒ ማዱኬ ሊሰጠው ነበር ይሄ ኳስ ኖኒ ማዱኬ እግር ላይ ገብቶ ቢሆን ኖሮ ከባድ ነበር 85ኛው ደቂቃ 5 ደቂቃ ቀርቷል አርሰናል ታላቁን የቡንደስሊጋውን ክለብ ባየር ሙኒክን የመጀመሪያው ውድድር ያስነጠሰው ይገኛል የመጀመሪያውን የውድድር ዓመቱን ሽንፈት ሊያስጎነጨው 5 ደቂቃ ብቻ እየጠበቀ ነው አርሰናል ኒኮላስ ጃክሰን ላይ ጥፋት ሰርቷል አሪኬን ሊያስጀምር ነው 18 ጨዋታ 18 ጨዋታ አድርጎ እስካሁን ባየር ሙኒክ አንድም ጨዋታ ሳይሸነፍ ቆይቷል 19ኛው ጨዋታ ግን ውርጅብኝ ሆኖበታል አርሰናል 3-1 እየመራው ነው ጆናታን ኪሚንጃይ ሚካኤል ሜሪኖ ኪሚንጃይ ሙስኬራ ኳሱን አጸዳ ጉዳት ያስተናገደ ይመስላል ሙስኬራ 21 ዓመቱ ስፓናርዳዊ እንዴት እንደነቃየው ካላፊዮሪ ሲገባ ከጨዋታው በፊት ሶፊያ አድማጮችም እኔና አንተም ያለው ነገር ይሄ ነው ቢያንስ አንዱ መግባት አለበት ወይ ኢንካፔ ወይ ካላፊዮሪ ብለን ነበር ለእንዲህ አይነት መረጋጋት ይዳረጋል ቲሙ ማዱኬ በረጅም ኳስ አጸዳ ኪሚንጄ ገጨ ጋብሪኤል ማርቲኔሊ ያለ ኳሱ የሚወጣ ይመስላል የመልስ ሮራ አርሰናል ሁለተኛው አጋማሽ አርሰናል ልዩ ነበረ ቅያሬዎቹ ድንቅ ናቸው የካላፊዮሪ ቅያሪ ውጤት ላይ ዋጭ ነው የማዱኬ ቅያሪ ጎል ነው ጎልና አሲስት ነው የቀየሩት ሚኬል አርቴታ ካላፊዮሪ አሲስት ማዱኬ ጎል ካላፊዮሪ ማርቲኔሊ ጎል ቅያሬዎቻቸው ጎልና አሲስት ናቸው ረጅም ኳሱን ኪሚንጄ መታ ዙሜንዲ አስቀረ ፓቭሎቪች ማዱኬ ያለ ነገር ግን ኳሱን ቢሾፍ ጆናታን ረጅም ኳስ ከተነጠው ከባድ ነው ኳስ ሃሪኬን ሸፈነ ኳሱን ቅጣት ምት በፈናፈኛ ያቷል ረጅም ኳስ ሳሊባ መለሰ ኳሱን መልሶ ሳሊባ አግኝቶታል በረጅም አጸዳ ጠረገ ቤን ዋይት ጠርጓል ኢንጆይ ያደረጉ ነው የአርሰናል ደጋፊዎች ኤምሬትስ ስቴዲየም ላይም በመላው ዓለም ያሉ የአርሰናል ደጋፊዎችም እየተዝናኑ ነው ባየር ሙኒክ ከዚህ በኋላ ምንም የሚፈጥር አይመስልም ኦሊሴ ሜዳ ላይ መንከባለል ብቻ ሆነ ሰራው ካላፊዮሪ ኳሱን ለማርቲኔሊ የመልስ ሮራ አርሰናል ጋብሪኤል ማርቲኔሊ ከተቀያሪ ወንበር ተነስቶ ዛሬም ተጽዕኖ ፈጥሯል ማድሪድ ላይ አግብቷል አትሌቲክ ቢልባኦ ላይ አግብቷል ኦሎምፒያኮስ ላይ አግብቷል አትሌቲኮ ማድሪድ ላይ አግብቷል ምን ቀረው በጉዳት ምክንያት ስራቢያ ፕራ ጨዋታ ላይ ብቻ ነው ያልነበር አራተኛ ዳኛው ካርቴታ ጋር እየተሳሳቁ ነው ካርቴታ ከእንትና ጋር የተጣላ ከጋብሪኤል ሄንዜ ጋር ከሄንዝ ጋር ጭቅጭቅ ላይ ነው
ረጅም ሙስኬራ ኳሱን ወደ ኋላ መለሰ። ራያ ቆንጆ ኳስ ለዙቢሜንዲ ቆረጧቸው። ዙቢሜንዲ ተሳስቶ ነበረ፣ ግን ሳሊባ አስተካከለ። ዙቢሜንዲ የመጨረሻዎቹ ደቂቃዎች ላይ ኮንሰንትሬሽን የትኩረት ችግር ይስተዋልበታል። ባለፈው በቶተናም አንድ ጎል ያስተናገዱትን በዚህ ምክንያት ነው። ይሄ ልጅ ግን ጥሩ ልጅ ነበር። ኪሚንጃይ ቀድሞ ቢገባ ቅድም አሉት እንዳለው ምናልባት ሙሉ ጌሙን ደግሞ ላይ ወጣው ይችላል። ኦፓሚካኖ ዛሬ ልክ አልነበረም። ታላቁን ፍልሚያ ተጠባቂውን ጨዋታ አርሰናል ሊሸነፍበት ይችላል፣ አርሰናል ሊንገዳገድበት ይችላል የተባለውን ጨዋታ በድል ጉዞ ላይ ይገኛል። 90 ሴኮንዶች ብቻ ይቀራሉ ከመደበኛው 90 ደቂቃ። ካላፊዮሪ የለም፣ አያንቀሳቅስም፣ ካላፊዮሪ። ራይስ ቆንጆ ምን አይነት ቅብብል ነው! ካላፊዮሪ ይገርማል፣ በጣም ጨምሯል። ታውቃለህ ራይስ የመልስ ሮራል አርሰናል ተረጋግቶ የመልስ ሮራውን እየወረውሩ ነው። 1 ደቂቃ ብቻ ይቀራል። ዩቲዩብ ላይ ያላችሁ ላይክ ይደረግ፣ ሼር ይደረግ። የመጨረሻዎቹ ደቂቃዎች ጭማሪውን በፍቅርና ሳልፍ ላይክ ሼር ይደረግ። ላይክ ያላረጋችሁ ላይክ አድርጉ። ቀጥታ ስርጭት ላይ ያላችሁ ያልገባችሁ ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰብስክራይብ አድርጋችሁ ተከታተሉ። ረጅም ኳስ ቅጣት ምት አፉን አጣመመው። የሜሪኖን አፍ ሚካኤል ሜሪኖን አልተነካም። በእጁ እንዲህ ሲገፋው ነው ቅጣት ለማግኘት ነው የተንፈራፈረው። አርሰናል ጨዋታውን በኮንፊደንስ ለመጨረስ መሪነቱን ተገለበጠ። ባየር ሙኒክ ነበር የሚመራው። አሁን አርሰናል በነጥብ ልዩነት መምራት ይጀምራል። በጎልም ልዩነት፣ በ2 ጎል ልዩነት፣ በ3 ነጥብ ልዩነት መምራት ይጀምራል ሊጉን። የሻምፒዮንስ ሊጉን የምድብ ጉዞ ሜሪኖ ጥሩ ተንቀሳቅሷል። ግብ ያስቆጥር፣ ለሞራሉ ጥሩ ነው። በጣም ለጎሎቹም በጣም ምክንያት የሆነበት አጋጣሚዎች ነበሩ። አሁን ኳሱን ዲክላን ራይስ ሊያሻግር ነው። ለማርቲን ኦዴጋርድ የሚሰጠው ይመስላል፣ ግን ራይስ ረጅም ኳስ ለአራተኛ ጎል አርሰናል። ካላፊዮሪ ማኑኤል ኖየር ያዘው ኳሱን። ረጅም ኳሱን ማኑኤል ኖየር እያለ ነው። አርቴታ ቶሎ በሉ ተመለሱ እያለ ነው። 4 ደቂቃ ተጨምሯል። ጎል ማስተናገድ የለብንም በሚል እሳቤ አርሰናል በሚገባ ትልቁን የቤት ስራ እያጠናቀቀ ነው። ትናንትም ቼልሲ በሚገባ ነው ባርሰሎናን በተመሳሳይ መንገድ የዘረረው። ሊቨርፑል 4ኛ ጎል አስተናገደ። 4-1 የፈጣሪ ያለ አንፊልድ ላይ ማት እየወረደ ነው። ሊቨርፑል በፒኤስቪ አይንዶቨን 4-1 ብታምኑም ባታምኑም። ሲቲ ስሜት ነው። ሲቲማ ትናንት ተሸነፈኩ። ኦኬ ፓቭሎቪች ጥፋት ሰራሉ። ሲቲ ትናንት ተሸነፈ። መባረር አለባቸው። አርኔ ስሎት ዛሬ አልሆነም። መባረር። አይንትራክ ፍራንክፈርት በአታላንታ 3-0 ተሸንፏል። አሉቲ ሊቨርፑል 4-1 እየተመራ ነው። 4 ደቂቃ ተጨምሯል። ኦልሞስት እያለቀ ነው። ምን ማለት ነው የመጣበት? ሊቨርፑል አለቀ፣ ጨዋታው ተሸነፈ። ሊቨርፑል 4-1 ተሸንፏል። አንፊልድ ላይ አሳፋሪ ነው። አሁን አርነ ስሎት በቃ ቻው። ምን እንደሚል የአርነ ስሎት ጉዳይ ከባድ ነው ከዚህ በኋላ። ጎላከ